ዛሬ ከስምንቱም ብሔራዊ ክልል እዚህኛ ጋር የተገኙትን ልኡካን ቡድን በልዩ ዝግጅት ተቀብለን የሚገባቸውን ክብር በመስጠት ወደ ማዕከላዊ ኢትዮጵያ ክልል መቀመጫ ወደ ሆነችው ሆሳዕና ሸኝተናል። ይህም ሲሆን በዞናችን ውስጥ የሚገኙትን የተለያዩ የቱሪስት መዳረሻዎችን፣ የባህል ሁነቶችን፣ አገር በቀል እውቀቶች የታከሉባቸው የተለያዩ የአመጋገብ ስርዓቶቻችንን ለታዳሚዎቻችን ማሳየት ችለናል። ዛሬ ከኛ ጋር የነበሩ ልኡካን ቡድኖች እኛ ጋር ተገኝተው ምግቦቻችንን እንዴት እንደምንሰራ በይበልጥም ጉራጌ የሚታወቀው በክትፎ ነውና ክትፏችንን እንዴት እንደምንሰራ ሀገር በቀል እውቀቶቻችን ላይ በተለያዩ መድኃኒቶችና መድኃኒት ነክ በሆኑ ጉዳዮች ላይ እንዴት እንደምንፈወስ ከሀገር ሽማግሌዎቻችን ጋር የነበረንን ቆይታ በትንሹ ለማሳየት ሞክረናል። እኛ ዞን የመጡ እንግዶቻችንን ዞናችን ውስጥ ያሉ የቱሪስት መዳረሻዎችን በተገቢው እንዲያዩም ለማድረግ ችለናል። ያው እያንዳንዱ ቦታ ተንቀሳቅሰው ማየት እንኳን ባይችሉ በተለያዩ መረጃዎች እዚሁ ባሉበት ለማየት ችለዋል ማለት ነው። በዓለም የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበውን የጥያ ተክል ድንጋይ፣ ሌሎችም በርካታ መስጂዶች፣ ገዳማቶችና ፏፏቴዎች የቱሪስት መዳረሻዎቻችን ናቸው። እነዚህ መዳረሻዎቻችንን ለነዚህ ልኡካን ቡድን ለማሳየት ሞክረናል። በእደ ጥበብ እንደዚሁ የበለጸገች ዞን ነች። የእደ ጥበብ ውጤቶቻችንን ለዚህ ልኡካን ቡድን ለማሳየት ሞክረናልና እኛ ዞን ላይ የሚመጡ የተለያዩ ልኡካን ቡድኖች ደግሞ እንዲመጡ በርካታ ሊስቡ ሊማርኩ የሚችሉ ስራ ሰርተን ሸኝተናልና አሁንም በማዕከላዊ ኢትዮጵያ ለሚኖራቸው ቆይታ መልካም ቆይታ፣ እንኳን ወደ ዞናችን ወደ ክልላችን በሰላም መጣችሁ፣ ቆይታችሁ ያማረ የሰመረ እንዲሆን እንደ ባህል ቱሪዝም መምሪያ እንደ ምስራቅ ጉራጌ ዞን አስተዳደር ሁሉንም ወክዬ እየተመኘው እንኳን ለ20ኛው ብሔርና ብሔረሰቦች ቀን በሰላም አደረሳችሁ ለማለት እወዳለሁ። ደህና ቆዩልኝ።